እቅዳችን ምን ነበር፣ ክንውናችን ምን ነበር የሚለውን አጭር ሀሳብ ለመስጠት የመጀመሪያው የሰው ኃይል ማሰባሰብ ስራችን ነው። የሰው ኃይል ማሰባሰብ ስራችን እቅድ ተወስዶ የሚሰራ ተግባር ነው። በዚህም በእቅዳችን መሰረት እቅዳችን ቦታችን ዘግተን ከእቅድ በላይ ፈጽመናል ማለት ነው። በዚህም እንደ ሰሜን ጎጃም ዞን ባሉ ወረዳዎችና ከተማ አስተዳደሮች ስር ስንወዳደር ከእቅድ በላይ በመዝጋት አንደኛ ደረጃ ይዘናል ማለት ነው። የሰው ኃይል መሰብሰብ ዛሬም ነገም የሚቀጥል ነው የሚሆን በእድሜ የገፉትን በመቀነስ ነገም ዛሬም እየተካካልን የምንቀጥለው ስለሆነ በዚህ ልክ ጥሩ ውጤት አስመዝግበናል ማለት ነው። በሁለተኛ ደረጃ የተቋማትን ባለሙያ ማሟላት ነው። ይሄም ራሱን ችሎ 3 ሂደት አለው። በዛ ልክ ባለሙያ ሂደትም ተሟልቶለት ሁሉ ኦን ሆኖ ስራዎችን እየሰራ የሚገኝ መሆኑ መያዝ አለበት ማለት ነው። ከዚህ ውጭ የሰላም ጥሪ ተቀብለው የመጡ የድሮ ተዋጊ የነበሩ ዲዲአር ስልጠና ከወሰዱ በኋላ ከኛ ጋር ለጸጥታ ስራ ይሆናሉ፣ ለሀገራቸው ዘብ ይቆማሉ፣ ህዝባቸውን ይክሳሉ ብለን በሚኒ ካቢኔ በአስተባባሪ አመራር የገመገምናቸውን ወደ ጸጥታ መዋቅር አካተን በርካታ ስራዎችን እያከናወኑ ይገኛሉ ማለት ነው። ሌላው የ30ኛ የሚሊሻ ምስረታ በዓል አስመልክቶ ከቀበሌ እስከ ክልል ሚሊሻ ኮሚሽን በደመቀ ሁኔታ መከበሩ የሚታወስ ነው። በዚህ በዓል እንደ ሰሜን ሜጫ ለመጀመሪያ ጊዜ ማዕከላችን ላይ መራዊ ከተማ ላይ አካሄደናል። በመቀጠል በ3 ቀበሌዎች ማካሄድ ችለናል ማለት ነው። አንደኛው ወጣባይ ነው፣ አምቦ መስክ ቀበሌ ነው፣ ብራቃት ከተማ ነው። እንግዲህ በወረዳ ደረጃ መከበር አለበት ነው የጸጥታ ኃይሉን ያበረታል በሚል እሳቤ እኛ ወደ ቀበሌ ወርደን 3 ቀበሌዎች ተከብሯል። ይህ በዓል ሲከበር አስተዳደር ምክር ቤቱ በወረዳ ደረጃ ሲከበር በጀግንነት ለተሰዉ ቤተሰብ የገንዘብ ድጋፍ፣ በጀግንነት ለቆሰሉት ሰላም አስከባሪ የገንዘብ ድጋፍ ያደረገ መሆኑ፣ በጸጥታ ስራ የተሻለ እንቅስቃሴ ላላቸው ደግሞ እነሱንም የምስክር ወረቀት በመስጠት አበረታቻ ስራ የተሰራ መሆኑ መያዝ አለበት ማለት ነው። በማጠቃላይ የወረዳችን ሰላም ወዳድ ማህበረሰባችን ለጸጥታ ኃይሉ አጋዥ በመሆን ለሰላም ዘብ በመሆን አካባቢውን በብሎክ በመጠበቅ አካባቢው ከጸጥታ መዋቅሩ ጋር ጎን ለጎን በመሰለፍ ህዝባችን ከነበረበት ችግር አውጥተን አሁን እየታየ ላለው አንጻራዊ ሰላም ማስቀጠል የሁላችን ድርሻ በመሆኑ ማንኛውንም ውዝግብ ሲታይ ለጸጥታ ኃይሉ መረጃ በመስጠት በህግ ቁጥጥር ስር እንዲውልና ህዝባችን ያለምንም የጸጥታ ችግር ሰላም እንዲያድር የሁላችን ድርሻ መወጣት ይገባናል ማለት እፈልጋለሁ።